ኢድ ሙባረክ። እንኳን ለኢድ አልፈጥር በሰላም አደረሳችሁ። እንኳን በሰላም አደረሰን። ያው እኔ ለረጅም አመት 13 አመት ሊሞላኝ ትንሽ ሲቀረኝ ነው ያው ለመጀመሪያ ጊዜ ኢድን በሀገር ያሳለፍኩኝ። እናንተም ለዚህ ያብቃችሁ ማለት ነው። ይህ ከሳውዲ ስወጣ ነው ያው የቀረጽኩት ማለት ነው። ባይ ባይ ሳውዲ እያልኳት ነበረ። ይህም ከሳውዲ ስወጣ ነው እና ሁሉም ነገር በሀገር ደስ ይላል። በነገራችን ላይ በጣም ነው ደስ የሚለው። እዛ ፎቅ ላይ ተንጠልጥለን ብዙ ጊዜ እዛ ታፈንን ማለት ነው። እዚህ ደግሞ ኢድን ደስ የሚለው ነገር ከኢድ በኋላ ዘመድ መጠየቁ ምን ማለቱ አየሩ ምኑ በጣም ደስ ይላል። ማን እንደ ሀገር ምንም ይሁን ማን እንደ ሀገር በጣም ደስ የሚል ነው። እናንተም ለሀገራችሁ ያብቃችሁ። በተለይ ረጅም አመት የኖራችሁ እንግዲህ ቆርጣችሁ ለሀገራችሁ ያብቃችሁ ላይ እያልኩኝ ይህም ያው ከሳውዲ ሲወጣ ነው። ይህ ደግሞ የኢትዮጵያ አየር መንገድ መጣ። በሰላም ያድርሰን። ከኢትዮጵያ ጭኖ መጣና አራገፈ። አየራችን እንዴት ትንሽ ነው እሷ ሀገር ደስ ይል ነበረ። ይሄ ደግሞ ያው ወደ ኮምቦልቻ እየሄድኩ ነው። ያው እኔ ከሳውዲ ኮምቦልቻ ነው የቆረጥኩትኝ እና ይሄ የሀገር ቤት የውስጥ በረራ ነው። የሀገር ቤት ማለት ነው። ይቺ አየሯ ማለት ነው። ወደ ኮምቦልቻ እየሄድን ነው እና ልጆቹ ጫጫታቸው ልነግራቸው አልችልም። ከሳውዲ ጀምሮ እስከ ኮምቦልቻ ማለት ነው እና እኔም ልጅ ይዤ ነበር። ጓደኛዬ ግን አያነስም። እኔ አዲስ አበባ ነው ያስረከብኩት ማለት ነው። እና ልጅ መያዝ በጣም ከባድ ነው። ኤርፖርት ውስጥ ፍተሻው ላይ ምናምን በጣም ከባድ ነው። በጣም ነው የሚያንገላታው። የእውነት እንደው ልጅ ይዛችሁ መጡ ተረዳኋችሁ። በጣም አላህ ይሆናችሁ። ይሄ ደግሞ የሀረጎ መንገድ ነው። በጣም ጠመዝማዛ በጣም አስፈሪ መንገድ ቢኖር እሱ ነው። ያው እንግዲህ ከኮምቦልቻ ወደ ደሴ ስንሄድ የምናገኘው ነው ይሄ። በጣም ጠመዝማዛ ነው። በጣም የሚያስፈራ ነው። እና ያው እኔ ቀንጨብ ነው ያደረኩት። እንደውም አያስታውቅም። ያው እኔ በተለይ ትልልቅ መኪናዎች የጭነት መኪናዎች ሲመጡ በጣም የሚያስፈራው መንገዱ ጠባብ ስለሆነ በዛ ላይ ገደል ነው። ጠመዝማዛ ነው፣ ያስፈራል። ይሄ ደግሞ ያው ሀገሬ ወደ ገጠር እየሄድኩ ነው ወደ ቤተሰብ ጋር መንገዱን እየቀረጽኩ ነበረ። ያው በሌላ መንገድ እንዲቀርበኝ ብዬ እንዳይደክመኝ ብዬ በዚህ ነው የመጣሁት እና በጣም አድካሚ ነው። ስንት ቀን ቆሳስዬ ነበረ እግሬ ለራሱ በጣም አድካሚ ነበረ በጣም እና ይኸው እህል ምናምን ገብተዋል እና ባዶውን ነው ማለት ነው። ይሄ ደግሞ የሀረጉ መንገድ ነው የቀደሙ ማለት ነው። እና በጣም ደስ ይል ነበር። ሀገር ደስ ይላል። ደግሞ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። የኢትዮጵያን ኑሮ አሳያችኋለሁ እና ጥያቄያችሁን ደግሞ መልሳለሁ። ጠይቁኝ።